እሺ እንደምነሽ እንዴት ሰላም ነሽ? መጣሽ? አዎ በሰላም መጣሁ። ታውቂያለሽ ዛሬ ለምን እንደፈለኩሽ ታውቂያለሽ መቼም። አዎ አውቃለሁ። ምንድነው የምታውቂው? ያው ስለ ልጅሽ እንደምትጠይቀኝ ገብቶኛል። ትንሽም ቢሆን በደንብም ባላቅ ሲመስለኝ ወይ ስገምት። ሀሳብሽ ጥሩ ነው እና ለምን ይመስልሻል? ማለት እኔ ለልጅ ጉዳይ እንደፈለኩሽ እንዴት ጠረጠርሽ? የምታውቂው ነገር አለ? የሰማሁትም ትክክል ነው ማለት እኮ ነው። ልጄን ያስተዋወቅሻት ከአንድ መናጤ ደሃ ጋር አንቺ እንደሆንሽ ሰምቻለሁ። በሽተኛ መቼም አይባለኝ ይቅር ይበለኝ፣ በሽተኛ ነው ሰውየው። ልጅ አለው፣ ሚስት አለው። ይሄን እያወቅሽ ነው ያስተዋወቅሻት? አይ እንደዛ አይደለም ማዘር፣ ተሳስተሻል። ሲቀጥል ሰውዬ አይደለም ወጣት ነው ልጁ። በቢጤዋ ነው ጓደኛ ነው እንጂ እንዴት ሰውዬ ካልሽ እኮ ትልቅ ሰው ከአቅሟ በላይ የሚሆን ሰው ነው እንትን የምትይው። ሲቀጥል ደግሞ የተወራው ነገር እውነት አይደለም ውሸት ነው። ኧረ እባክሽ አዎ ውሸት ነው እንዴ? ሰውዬ ማለት ሰውዬ የሚባል እኮ ያገባ የወለደ ሰውዬ ነው የሚባለው። ወጣት ነው ልጅ ነው የሚባለው ገና ምንም ነገር ያላየ ነው እኛ የምናውቀው። ይሄ እኮ ልጅ ነው ወጣት ነው። ሲቀጥል ደግሞ እሷ ትንሽ ልጅ አይደለችም ትልቅ ነች ታውቃለች። እና አምነሽበታል? አምነሽበት ነው ያስተዋወቅሻት? አዎ እኔ አምኜበት ነው። እሷም ታውቃለች ህፃን ልጅ አይደለችም አይደል? ትልቅ ነች፣ ብዙ ነገር ማገናዘብ ትችላለች። ሲቀጥል ደግሞ እኔ ለእሷ የሚጠቅመውን ነገር ነው እንጂ የሚጎዳትን ነገር ላደርግ አልችልም። ሲቀጥል በአሁኑ ሰዓት በሰው ወሬ መመራት የለብሽም። ቢያንስ ትክክለኛ መረጃ አይተሽ ሰምተሽ ነው መሆን ያለበት። ምንድን ነው ያልሽኝ አንቺ ልጅ? አምኜበት የሚጠቅማትን ነው ያልሽኝ? ባለትዳር የልጅ አባት ሊጠቅማት ነው ለሷ? እንዴት ነው የምታስቢው? እሱን አላውቅም ማለት እንዴት እሱን አትጠቂም? ማነሽ አንቺ? እኔ ማናት? ይሄ ኬጂ ክፈችለት ምንድን ነው ያልሽኝ አንቺ? እኔ እሱን አላውቅም። ስለዚህ አንቺ አምነሽበት አስበሽበት ልጄ በሽታ ላይ እንድትወድቅ ህይወቷ እንዲበላሽ ከአንቺ የተሻለ ህይወት እንዳይኖራት ያደረግሽው አንቺ ነሽ ማለት እኮ ነው። ልጄንና እናትና ልጅ የምታጠዩ አንቺ ነሽ ማለት ነው። ልጁን እያወቅሽ ባለትዳር የልጅ እናት የልጅ አባት መሆኑን እያወቅሽ ከልጄ ጋር ማገናኘት ማለት እኮ የእሷ ህይወት ቢመቻች ቢያምርበት አልወድም አልፈልግም ማለትሽ እኮ ነው። ሰምተሻል? እኔ እንደዛ አላልኩም ማዘር። ትክክለኛ ሰው ነው ነው ያልኩት። ግቢ ማነሽ? እኔ ማይ ልካለ መናጥ ሰላም ነው። ምን ነሽ ነው? ምን ሆንኩ ደግሞ? ምን ሆንኩ ደግሞ? አይደብርሽ ትመስያለሽ። እናንተ አንቺና የመሳሰሉት ይዛለሽ እንዴት ነሽ? ሰላም ይኖረኛል። ደህና ነሽ? በደንብ ተሳሳሙ። እንኳንም መጣሽ። ጓደኛ ተመሳሳይ ሺ ታገኙ በደንብ ተሳሳሙ። ምን ነሽ ማሚ? እንግዳ ጋር ደግሞ ሳልነግርሽ እንግዳ ጋር ሳልነግርሽ ናግባ ሰርፕራይዝ ላደርግሽ ብዬ ዛሬ እንግዳ ጋር የመጣሁት። ናግባ ነው ያልሽው? ደግሞ ደግጠኝ ጓደኛዬም አለች። ናግባ ነው ያልሽው ወይስ ነይ ግቢ? አሪፍ አጋጣሚ ነው። በጣም ደስ ይላል። በእናትሽ ለምንድን ነው አታሳፍሪ ማለት ምን ማለት ነው? እና ታዲያ ለምን ትቆጪው? ለምን ትቆጫለሽ? ናግባ እኮ ነው ያልሽው። ነይ ግቢ አይደለም ያልሽው። ናግባ ጓደኛዬ ነው። ማን ዷቀሻል? ማንስ ቢሆን ወንድ ግቢ ልታመጪ ነው ቤት ውስጥ? ባለጌ መጀመሪያ ማን እንደማያውቅ እንጂ ማንም ይሁን ማንም እኔ ማንም ቤቴ ግቢ እንዲገባ አልፈልግም። ጭራሽ ከወንድ ጋር የመጣሽልኝ ምን እያልሽ ነው አንቺ? አንቺን ያምሻል? ማሚ እንደዛ አይደለም። እኔ እኮ ትልቅ ሰው ነኝ። ለምን እንደማላምጥ ምን ችግር አለው? እንደ ድሮ እንደናንተ መሆን አለብን እንዴ? አሁን ዘመን እኮ እስኪ እንደ ዘመኑ ሂጂ ማሚ። እንዳንቺ መሆን አለብን? እኔ ተቃጠልኩኝ። የሴት ልጅ እናት መሆን ከባድ ነው። አንቺ ልጅ እንደው ምን አባቴ ላርግሽ? ምን ልሁን? ኧረ ማዘር ተረጋጊ። በተረጋጋ መንፈስ እናውራ። ተረጋጊ። ጓደኛ ሳመጣ አታምጪ እያለች መቆጣት አይተው ይመለሳሉ። ግቢ እንኳን አይገቡም። አንቺ ልትነቀረብሽ አላውቅም። አሁን እንደዚህ እኔም አጋጣሚ ነው በቃ እኔ አፈርኩ። በቃ ዘይትነት እኔ በጣም ያሳፍራል። በቃ ማሚ እንደዘመኑ ሁን እስኪ ጓደኞቼ እናት በቃ ስኔ እንኳን ሲሄድ ማን እንኳን መጣሽ ብሎ የሚቀበቱ እንኳን እንደዚህ ሊሉ አሁን ጓደኛዬ ትወስዳለች። ጓደኞቿ ምንም አትላትም። በቃ ማሚ ብቻ እኔ ብቻ እንድኖረው ፈልገው መቼ ነው ቆይ እንደ ትልቅ ሰው ምትለኝ? ኧረ ትዕግስቱን ደግሞ ስራ እየሰራሁኝ እንትን እያልኩ እያኖርኳቸው መከራዬ ልክ እንደሷ እንደናት እንዳሉ። ኧረ ማዘር ተረጋጊ። እያኖርኳቸው ስንት አመት ሙሉ ያላባት አሳድጌ እያኖርኩሽ አላልኩም? ትናንትና የአንድ ወር ደሞዝሽን አመጣሽና ትናንትና እሽኮለል ያልሻ ወንድ እዚች ቤት አይመጣም እያልኩሽ ነው። የሚፈልግሽ ወንድ ካለ ጥሎሽ ለኔ ይጣል፣ ጥሎሽ ላንቺ ይጣል፣ ወርቅሽን ያምጣ፣ ያልብስሽ፣ ሽማግሌ በስምና ስርዓቱ ይላክ። እኔ እድረዋለሁ።
በተረፈ እየጎተሽ እንደ እንስሳ እንደ ከብት የምታቅብ ይሄ እኮ ከብት እርቢ ወይም ደግሞ የማንንም ዱርዬ ሰብሳቢ አይደለሁም እኔ። ማሚ ከመቼ ጀምሮ ደግሞ ለእናት ወርቅና ልብስ የሚለበሰው? ቆይ የልጅ ምቀኛ ተረጋጊማ ጓደኛ የልጅ ምቀኛ የኔ ቤተሰቦች እኮ ያንቺን አባሳለና እንኳን ላንቺ ለእናቴ ላንቺ አይደለም ለራሱ ማድረጉን እርግጠኛ አይደለሁም። በዛ ወርቅ ተወዷል። እንኳን ላንቺ ወርቅ ያደረገች እውነት ነው። እሷ የምትለው ነገር እውነት ነው። ምክንያቱም በአሁን ሰዓት እኮ እኔ መጀመሪያ ማዘር ብትሰሚኝ ይሻላል። ወርቅም ጥሎሽም ምናምን የሚባለው ነገር የሚመጡት ከትውውቅ በኋላ ነው። እሷና እሱ ከተግባቡ በኋላ ለትዳር ፕሮግራም ሲኖራቸው መጀመሪያ በደንብ መተዋወቅ ይቀድማል። ከዛ በፊት ልጁ እኮ ባለ ትዳር ነው ነው ሌላ ወንድ ደግሞ ይዘሽልኝ መጣሽ። ያምናቀው የተወራው ነው እንዴ? ልጅ አለው ሚስት አለው የኤችአይቪ በሽተኛ ነው አሉ። እርግጠኛ ሆናችሁ ዝም በየሰፈር ወሬ እየሰበሰብሽ በቃ አትጩሂብኝ። ሳታቂ የማንንም ወሬ እየሰበሰብሽ ነው በቃ እየመጡ ያወሩሻል። እኔ ጋር አትጩሂብኝ። እኔ እኮ ብያታለሁ ይሄ የተሳሳተ መረጃ ነው። አንድ ነገር ትክክለኛ መረጃ ከሌለሽ እንደዚህ ብለሽ ለማውራት ይከብዳል። ተረጋጊ። እኔ ልጁን አውቀዋለሁ በስነ ስርዓት ጨዋ ነው፣ የስራ ሰው ነው። እንደሷ ህይወት በቃ ህይወት እንዲብዛሽ የምትፈልገው ታውቂያለሽ። እንደ ጓደኞቼ እንደወጣ ፈልግ ሰው እንዳመጣ ፈልግ ልክ እንደሷ ቤት ቁጭ ቤት እንደሆነ ነው የምፈልገው። ለካ ውስጥሽ አሯል። አንቺ ውስጥሽ ለካ ቆስሏል። እንዲናትና ነገር ወይ እሷ ወይ እኔ የሆነ ነገር ካልሆን በቃ እንካረማ መኖር ማልቻለም። ሰምተሻል? አንቺን አጥፍቼ ባሌን አመጣለሁ እያለች እኮ ነው። እኔ አንቺን አጥፍቼ ከነባልሽ እቀራለሁ ትቀሪያለሽ እንጂ እኔ ማልጠፋም እኮ አጥፍቼ አላልኩም ነው ማለት እኮ ነው። ወይኔ ወይ አንቺ መጥፋት ከዚህ ምድር መጥፋት አለብን አልኩ። አጠፋሻለሁ ገልሻለሁ እያልሽኝ እኮ ነው። እኔ እንደዛ አላልኩም። ከዚህ በላይ የልጅ ጠላት የልጅ ምቀኛ ጥሎሽ እንኳን ገና ሳይመጣ ለምን ብለሽ እኮ የተከራከርሽ ነሽ። ለማታገቢው ገና ላላወቅነው ወንድ እንዴት ለአንቺ ጥሎሽ ያመጣል ብለሽ እየተከራከርሽ ነው። አዎ እንዴ እንኳን አይደለም ለእናት አይደለም ለራሷ ለሚያገባ ሴት ለራሱ የሚጥል ወንድ የለም አሁን ላይ ማለት ነው። እና ታዲያ አንቺ ቃልሽ እንደ ሰተት ብለሽ ሰው ቤት የምትገቢው ጥሎሽ ሳይጥል አትሄጂም። ለእኔማ ያደርግ ይሆናል ግን ለአንቺ አያደርግም። ቀለበት ቢሆን ወላንቺ ወርቅ ያደርጋል። ወርቅም ቢሆን ገና ከአሁኑ ልንከራከር ልንጣላ ልንጨቃጨቅ። ኧረ ማዘር አሁን እኮ እንደዛ አይደለም። አሁን እኮ አካሄዱ እንደበፊቱ አይደለም። አሁን የኛ ዘመን የተሻሻለ ረቀቅ ያለ ነገር ስለሆነ በበፊቱ ነገር አስበሽ ከሆነ ተሳስተሻል። አሁን ያለው ነገር መጀመሪያ ትተዋወቂያለሽ፣ ከዛ በኋላ ነው ቀኑ ሲቆረጥ ነው እንትን የሚባለው እንጂ መጀመሪያ ሳትተዋወቂ ጥሎሽ ምናምን የሚባል ነገር የለም በአሁኑ ሰዓት። የትም ብትሄጂ ጓደኞች የምትይው የትኞቹ ጓደኞችሽ ናቸው? ሁሉም እኮ እንደው ቢያንስ ፊታቸውን እንኳን ይታጠባሉ እንዴ አንቺ ጓደኞች? እንደውም እድለኛ ነሽ። እኔ አናትሽን እያልኩኝ ዛሬ እኮ ትምህርትሽን ጨርሰሽ ዩኒቨርሲቲ ተመርቀሽ ስራ የገባሽ እኮ በእኔ እንደዚህ ቆንጠጥ አድርጌ በመያዜ ነው። እስቲ ወይ አንቺ ጓደኞች እስቲ አምጪልኝ፣ እስቲ ነው አይኔ ውስጥ የሚገቡ ነገር አምጪልኝ። መች አስገባሽ? ሲመጡ በር ላይ መች አይሻችሁ ሲጀመር ሴቶች ይምጡ ጨዋ ከሆኑ፣ ወንድ ግን አይመጣም። የሴት ጓደኛ ሴት ጓደኛ ይሆንሽ ማትያጅ ታትቅላይ ይኛልሽ ደግሞ ወንዶች እሺ ወንድ ብዬ ሴት ደግሞ ወንድ ማታምጫ ትቅረይሽ ማን ጋር ልሆንሽ ብቻ ቤት ልሆን። ወይኔ ማዘር ልባውልቅ ነው ትውጥ እናት ስትሽኔ ሴጃለሁ ማበረሻት በቃ ሲጀመር እኔ አንቺ ልጅ እኔ ጥራት ነኝ። ከልጄ ጋር እየገጠምሽ እኔ የማልፈልገውን ነገር የማልወደውን ነገር እያወቅሽ ልጄን የምታበላሽብኝ አንቺ ነሽ። እኔ ግን የሰው ልጅ ጥፋተኛ የኔ ልጅ ጨዋ ነው ማለት ስለማልችል ለማንኛውም አንቺ ጥርግ በይ። እንኳን አንቺ ሐምሌና ነሐሴ የሚለው ምንድነው የምትፈልጊው? ምንድነው የምታፍሪው? ምን አረኩሽ ነኝ? እና እናት እንደዚህ ነው የሚለው? አዎ እንደዛ ነው የሚለው። እናት እያሉሽ ነው። እኔ እኮ ኮምጨጭ ባልል ኖሮ ይሄን ጊዜ አንቺም እንደነሱ ጎዳና ላይ ነበርሽ። እኔ ኮስተር በማለት እኮ ነው እንዲህ አድርጊ ያዙ። የሴት ልጅ ያስበልሽ ነው በቃ። የሴት ልጅ መባልን አልፈልግም። የሴት ልጅ እንድትባይ አልፈልግም። እናትሽ የወንድ የሴት ጀግና የሴት ወንድ ናት። ስለዚህ ጥሎሽ ይጥላል። የሽማግሌ መጀመሪያ ይልካል። ታይቶ ተገምግሞ ጀርባው ተጠንቶ ነው እንጂ በዚህ ዘመን አሳልፌ ስንት የለፋውባትን ልጅን አልሰጥም። ይገባሻል? ይሰማሻል? እኔ የሚገባኝ የሚችለው ለኔ መጣሉን ማረግ ነው። ግን ላንቺ ወርቅና ሊያለብስ አይችልም። ወርቁ ይቅርብኝ። አቅም የለውም። አቅም የሌለው ወንድ አታገቢ። አቅም የሌለው ሰው እዛው አቅሙን ይመጣል። ቆሜ ልቅርልሽ በቃ ቆመሽ ቀሪ። ታዲያ ምን ያደርግልሻል? እዛም ሄደሽ ለኔ ገረድ ብትሆኚ አይሻልም እንዴ? ሄደሽ ለወንድ ገረድ ከምትሆኚ አቅም ከሌለው የማይመጥንሽ ከሆነ ምን ትሰሪያለሽ? እኔ የለፋሁት እኮ የሚመጥንሽ ቦታ እንድትቆሚ ነው እንጂ የማይመጥንሽማ ከሆነ እዚህው ግቢሽን አፈርሽን እያወለሽ ገንዘብ ጋር ትሞች ነው በቃ። አዎ እኔ ገንዘብ ነው ወዳጄ፣ ገንዘብ ነው። ምን ያደርግልኛል ታዲያ? እኔ አንቺ ከብት አይደለሽ? አንቺን አርብቼ አልበላሽ ያለውን እንደሆነ ያስተዳድሩ የረዳውሽ ነው አይደል እንዴ? እንደው ጥንቅር ብሎ ይቅርብኝ ብርሽ። ይቺ የምታመጫው 3000 4000 ላንቺ ብር ሆና ነው እንዴ? ጥንቅር ብላ ትቅር።
እኔ የቀን ስራ ብሰራ ከዛ በላይ ስሚ፣ እኔ እኮ የቀን ስራ ሰርቼ የሰው ልብስ አጥቤ የስንት መከራ አይቼን ያሳደኩሽ። ዛሬ አንቺ የወር ደመወዝሽን ማሰብ ጀመርሽ። እኔ የማምኖረው ከጠላቴ ጋር መሆኔን አሁን አውቄያለሁ። እኔ ግን ልንገርሽ ሳራ፣ ለአንዴና ለመጨረሻ ጊዜ በቃ ምንም አትንገሪኝ። አልንገርሽ? አትንገሪኝ። በቃ ዞር በይ ካጠገቤ አሁን። ስለዚህ ወይ አንቺ ወይ እኔ በቃ የሆነ ነገር መሆን አለበት። ዝም ብዬ መኖር አልቻልኩም። ሰውየው ይታይ በቃ መኖር አልቻልኩም። ማጅራት መች ከሆነ ጥሩ ልታስመጪ ይሆን ማጅራት አስወጣሽው ተመለሰ። እሱማ አፈርኩኝ እኔ ባንቺ እኔ ባንቺ